በቤተሰባችሁ አይታችሁ የማታውቁትን ስኬት ማግኘት የምትፈልጉ ከሆነ በእኔ እነዚህን 5 ነገሮች ማድረግ ይኖርባችኋል። የምራው ነገር እምነት ነው። አክቹአሊ እንደሚሳካላችሁ ማመን፣ የተሻለ ህይወት ለራሳችሁ ለቤተሰባችሁ ማምጣት እንደምትችሉ ማመን ነው። ማመን ጥሩነቱን መሰላችሁ። ስታምኑ ስራችሁ ይቀየራል፣ የምትሰሩት ነገር ይቀየራል። ይሄን ሞቲቬሽናል ስፒከር ለሆነባችሁ ፈልጌ አይደለም፣ ግን ኢቭን ኢን ቢዝነስ ዴቲንግ ላይ በሉት ሪሌሽንሺፕ ላይ አንድ ነገር እንደሚገባችሁ ማድረግ እንደምትችሉ አምናችሁ ስትሰሩትና ሳታምኑ ስትሰሩት በጣም ኮምፕሊትሊ የተለያየ አክሽን የተለያየ ውጤት ነው የምታገኙት። ለምሳሌ ነው አንዳንዴ በልብ ማመን ብቻውን የምታገኙትን ውጤት ይቀይረዋል። በእኛም ኬዝ ደግሞ ስንመለስ ያሳደጋችሁ ቤተሰብ እያያችሁ ያደጋችሁት ነገር በሙሉ አስተሳሰባችሁን፣ እምነታችሁ እስከሆነ ልክ ድረስ ብቻ ያደርገዋል። ከዛ በጥሶ ማለት ብዙ ሰው ስትረግል የሚያደርግበት ጉዳይ ነው። ምክንያቱም ስናድግ ቤተሰቦቻችን ሞስት ፕሮባብሊ እንደ ሮል ሞዴል ነው የምናያቸው። ሰው ምንም ስህተት በህይወት የሰሩ ሰዎች አይደሉም ብለን ነው ኤክሰፕት የምናደርገው። የሆነ እድሜ ላይ ነው ስህተት እንደነበሩ አንደርስታንድ የምናደርገው። አንደርስታንድ ስናደርግ ደግሞ ውሳኔ ለመወሰን ጊዜው ሊረፍት ይችላል። ሶ አንደኛ ነገር እመኑ፣ በውስጣችሁ እመኑ። የተሻለ ነገር እንደሚገባችሁ፣ የተሻለ ነገር መስራት እንደምትችሉ፣ ጎረቤት ላይ የምታዩዋቸው ሀብታም ሰዎች ህይወት የእናንተ መሆን እንደሚችል እመኑ። ቪክቲም መሆንን፣ ድሃ መሆንን፣ የተቸገረ ሰው መሆንን ፐርሰናሊቲ አድርጋችሁ አትቀበሉት። ብዙ ሰዎች ከሆነ እድሜ በኋላ ድህነታቸውን ለመቀየር ምንም አይነት ነገር ማድረግ የማይችሉ እንደሆነ ሲሰማቸው ኢምብሬስ ያደርጉትና በቃ ማንነቴ ነው እኔ ድህነቴ፣ ስለዚህ ዲፌንድ የማደርገው ነገር ይሆናል፣ ኩራቴ ይሆናል የሚል ነገር ይመጣል። ምንም ከድህነት ኩራት የለውም። ሶ ያላችሁበት ሎስት የሆነ ዝቅተኛ እንኳን ቦታ ቢሆን ስቲል ከዚህም ውስጥ ግን መውጣት ትችላሉ። ቢካዝ ከዛም ውስጥ የወጡ በጣም ብዙ ሰዎች ስላሉ ማለት ነው። ሁለተኛ ከቤተሰብ ፈቃድ አለመጠየቅ ነው። እናንተ መድረስ የምትፈልጉበት ቦታ ላይ ያልደረሱ ቤተሰቦች ከሆነ ያሏችሁ እነሱ የሰሩትን ስህተት መድገም የለባችሁም። እነሱ የሰሩትን ስህተት ላለመድገም ደግሞ የምትሄዱበት መንገድ የተለየ ነው የሚሆነው። ሰው መወሰን ያለባችሁ ቦታ ላይ ስትደርሱ ሁለት ነገር ይፈጠራል። ቤተሰቦቻችሁን ስታማክሯቸው ማለት ነው። የመጀመሪያው በርታ ጎበዝ ብለው ምክር ሊሰጧችሁ ይሞክራሉ። ሁለተኛው ደግሞ አይሆንም፣ ይቅርብህ፣ አልፈህ ተቀመጥ፣ እንደዚህ አድርግ ብለው ሐሳብ ሊጥሉባችሁ ይችላሉ። ሁለቱንም መስማት አያስፈልግም። ምን ማለት ነው? አይዞህ በርታ ሂድ እንደዚህ አድርግ ብለው የሚሰጧችሁ ምክር፣ እንዲህ አድርግ እንዲህ ስራ ብለው የሚሰጧችሁ ምክር እነሱ ያልሰሩት ምክር ነው። አይኖ ታፍ ሊመስል ይችላል፣ ግን እናንተ መሄድ የምትፈልጉበት መንገድ ላይ እየሄደ ያለ ወይም ደግሞ ሄዶ የጨረሰን ሰው መጠየቅ ይሻላል እንጂ ገና መግደም ያልጀመረው ሰው የሚሰጣችሁ ምክር ጥሩ ቢሆን እንኳን ግን ለረጅም ጊዜ የሚያዋጣ አይነት ምክር አይሆንም። ኦኬ፣ ለምሳሌ ጥሩ ነገር እንኳን ቢሆን የሚሰጧችሁ በርቱ እንዲህ አድርግ እያሉ እንኳን ቢሆን የሚሰጧችሁ ምክር ግን ያ ምክር እነሱ ያለፉበት ስላልሆነ እሱንም መስማት በሆነ መንገድ ተገቢ አይደለም። ግን ምክሩ አያስፈልግም እያልኩ ሳይሆን ምክሩን የሚሰጧችሁን ሰዎች ቀይሯቸው። ምን ማለት ነው? አዲስ ነገር ስትጀምሩ በዛ መንገድ ያለፈ ሰው አግኝቶ መጠየቅ ከባድ ሊሆን ይችላል። እኔ የምጠይቀው ሰው አልነበር ዩኒቨርሲቲ ነው ቢዝነስ የጀመረ ሰው። ምንድን ያደረኩት እኔ መጽሐፍ ማንበብ፣ ዩቲዩብ ቪዲዮ መመልከት፣ የሆኑ ሜንተሮችን መፈለግ ኦንላይን። ፊክስ ደግሞ ሲያደርጓችሁ አርፈ ተቀመጥ፣ አሁንም እየሞከርክ ነው፣ አንተ ልጅ አታሰድበኝ፣ ጎረቤት መሳቂ አታርገኝ፣ ይሄ ሁሉ ክሪቲክስ ደግሞ ሲመጣ አንደርስታንድ ልታደርጉት የሚገባው ነገር ምንድነው? እነሱ ያላለፉበት መንገድ ነው። ዳትስ ኢት። ሰው እናንተ የሚታያችሁ ነገር ሊታያችሁ ኤክስፔክት ማድረግ መጀመሪያውኑም አያስፈልግም። ሶስተኛው ካደጋችሁበት ቦታ በአካል መራቅ ነው። ያደጋችሁበት ቦታ ላይ ትልቁ ናችሁ ስትኖሩ ምን ይፈጠራል መሰላችሁ? አላስፈላጊ የሆነ ዲፔንደንሲ ወይ ደግሞ ጥገኝነት ይፈጠራል። ቤተሰብ ከእናንተ ያለው ኤክስፔክቴሽን ትልቅ ይሆናል፣ እናንተም ከነሱ ያላችሁ ኤክስፔክቴሽን ያድጋል። የሆኑ የቤተሰብ ኃላፊነቶችን ሳትፈልጉት መሸከም ትጀምራላችሁ። የማያገባችሁን የሆኑ ጸቦች ሶልቭ ለማድረግ ትሞክራላችሁ። የሆነ እድሜ ላይ ሁላችንም እንደምንስማማበት በቃ ያሳደጉን ቤተሰቦች እኮ ትላልቅ ሰዎች ናቸው። የራሳቸውን ችግር መፍታት የሚችሉ ብዙ ኮኔክሽን ያላቸው ብዙ የህይወት ኤክስፒሪየንስ ያላቸው ሰዎች ናቸው። ግን እኛ እንደ ልጅ ገብተን የሆኑ ችግሮችን የመፍታት ኃላፊነት ያለብን ይመስለናል። ኤንድ ገስ ዋት ሊኖርብን እኮ ይችላል የኃላፊነት ግን እነዛ ትናንሽ የሚመስሉ ኃላፊነቶች የራሳችን ህይወት እንዳንገነባ ወደ ኋላ የሚያስቀሩ ናቸው። ኦልሞስት አብዛኛው ስኬታማ ሰው ያለፈበትን መንገድ ልንገራችሁ። ያደገበት ፋሚሊ አለ፣ ከዛ ርቆ ይወጣል፣ ፊዚካሊ ሌላ ከተማ ይሄዳል፣ ሌላ ስራ ይጀምራል ምናምን። ከዛ የሱ እህት ወንድሞች ስቲል ቤት የቀሩ ይኖራሉ፣ እኩያዎቹ ወጥቶ ሰርቶ በዛ ብሎ ምናምን የሆነ ሀብት ያካብታል የሆነ እድሜ ላይ አይደለ። ከቤተሰቦቹ ጋር ግን ርቀት ይፈጠራል፣ ጋፕ ይፈጠራል። ትናንሽ ነገሮችን አይሰማም፣ ትናንሽ ጸቦችን አይሰማም። ምናልባት ከስንት አንዴ ነው የሚያገኛቸው፣ በሳምንት አንዴ ሊሆን ይችላል በስልክ የሚያወራው። አብሰንት ነው ያለች ግን እዛ ጋር ትልቅ ነገር ቢልድ እያደረገ ነው። በአንጻሩ ደግሞ ውስጥ አብሮ እየኖረ ያለ የሱ እኩያ የሆነ ወንድም እህት ይኖራል። ትናንሽ ችግሮችን እየፈታ ነው። በየቀኑ ፕሮቫይድ የሚያደርገው እሱ ነው። ግን ገሰዋት በህይወቱ ግን ስኬታማ አይደለም ያ ሰው። ቤተሰብ በጣም ቅርብ ስለሆነና ስለሚተማመኑበት ጥሩ ስሜት ሊሰማው ይችላል። ግን ውስጡ ያውቀዋል ያ ኃላፊነት በህይወት መድረስ ከሚፈልግበት ቦታ ወደ ኋላ እያስቀረው እንደሆነ። የራሱ የሆነ ኮስት አለው። ኮስት አያደርግም አላችሁም። በጣም ብዙ ስኬታማ ሰዎች አሉ በጊዜ ለቤተሰቦቻቸው ባለመድረሳቸው የሚጸጸቱ። ሀፕን ሊያደርግ ይችላል። ገሰዋት ምንም ጥያቄ የለውም። ስለ በህይወት አንዷችን ማድረግ የምንፈልገው ነገር ሁላችንም ለቤተሰቦቻችን ባለን አቅም በጊዜ መድረስና እነሱን የሚፈልጉበት ቦታ ላይ ማድረስ ነው አይደለ? ይህንን ማሳካት የቻሉ ሰዎች እድለኛ ናቸው። ግን እዛው ተቀምጠን ግን ከስር አብረናቸው ደግሞ ከሆነ እየኖርን እነሱን መውቀስ እንጀምራለን። ለኛ ስኬታማ ለመሆን የሆነ ቦታ አለመድረስ ቤተሰብን እንደ ምክንያት ማድረግ ደግሞ የዛኔ ይመጣል። 19፣ 20፣ 21፣ 22 ዓመት 23 በቃ እዚህ እድሜ ላይ ከሆናችሁ በተቻላችሁ መጠን ውጡ። ስትወጡ ገኙት ወሳኝ ነገር መሰላችሁ በነፃነት ማሰብና መወሰን መቻል ነው። ኦኬ፣ የራሳችሁ ቤት ስትገቡ ከራሳችሁ ጋር ያላችሁት መወሰን ስትፈልጉ የሆነ ነገር በነፃነት ነው የምትወስኑት።
ቤት ውስጥ ከሆናችሁ ግን እያንዳንዱ ሀሳባችሁ ላይ ውሳኔዎቻችሁ ላይ በሙሉ እነሱ ምን ይላሉ የሚለው ነገር ኢንቮልቭ ማድረግ ግዴታ ይሆናል። እንግዲህም ለቤተሰቦቻችን ልጆች ነን አንለስ እኛ አድገናል ወስነናል ብለን ለቀን እስካልወጣን ድረስና ካደጋችሁበት ቦታ ፊዚካሊ ራሳችሁን ማራቅ በነፃነት እንድትወስኑ በነፃነት እንድታስቡ ራሳችሁን ማኖር እንድትችሉ ያስችላችኋል። አራተኛ ዓላማ እንዳለው ሰው አክት ማድረግ ነው። የሆነ አዳራሽ ውስጥ ብትገቡ ሬስቶራንት፣ ኤኒዌር ሰው የተሰበሰበበት ቦታ ሚሊዮነር የሆኑ ሰዎች የሚራመዱበት መንገድ፣ የሚያወሩበት መንገድ፣ ከሰዎች ጋር ኮሚኒኬት የሚያደርጉበት መንገድና በህይወት ስኬታማ ያልሆነ ሰው እነዚህ ነገሮች የሚያደርግበት መንገድ ኮምፕሊትሊ የተለያየ ነው። ሰው ኮንፊደንስ የሚመጣው ብዙ ከመስራት ቢሆንም እንኳን ግን ኤርሊ ስቴጅ ላይ እንኳን ያለ ሰው ቅድም እንዳልኳችሁ ትልቅ ነገር ማሳካት እንደሚችል ውስጡ ካመነና ፐርፐዝ እንዳለው ወደ ሆነ ዳይሬክሽን እየሄደ እንደሆነ ውስጡ ካመነ አረማመዱ፣ አወራሩ፣ ከሰዎች ጋር ያለው ኮሚኒኬሽን ይቀየራል። ዳይሬክሽን የተሰጠው የት እየሄደ እንደሆነ የሚያውቅና በውስጡ የሚያምን ሰው የሚያወራበት መንገድና ጭራሽ የት እንደሚሄድ የማያውቅ ኮንፊውዝድ የሆነ ዝም ብሎ ወጥቶ እየተጓዘ ያለው ሰው የሚያወሩበት መንገድና አክት የሚያደርጉበት መንገድ ኮምፕሊትሊ ይለያያል። ስለዚህ ራሳችሁን እንደ ሉዘር እንዳጣ ሰው እንደተቸገረ ሰው እንደዛ ሳይሆን አክት ማድረግ ፐርፐዝ እንዳለው ዓላማ እንዳለው ሰው አክት ማድረግ ነው። የሆነ እድሜ ላይ 24 25 26 ላይ ሚሊዮኖችን ሰርታችሁ እንድትገኙ ኤክስፔክት አትደረጉም። ያን የሰራ ሰው ካለ ይመቸው ጥሩ ነው በህይወት የሰራው። ግን እዛ ጊዜ ላይ የሚፈለገው መስራት የሚችል ፖቴንሻል ያለው ሰው ነው። እና ብዙ ቦታ ገንዘብ የሌላቸው ግን እጅግ በጣም የሳዊ ሰዎች ገጥሞኝ ያውቃሉ። በአንጻሩ ግን ድክም ያለ በቃ ቪክቲም ማይንድሴት ያለው አብሬ ለመስራት ግን አልፈልግም። because ያ ቪክቲም ማይንድሴት ያ የተጎዳ ሰው ማይንድሴት ስራውንም አፌክት ያደርገዋል። እኔ በቃ አልችልም፣ እኔ እዳይ ነው፣ እኔ 40 ዓመት ጣፈንታይ ነው ምናምን ብሎ እንዲያስብ ያደርገዋል። ሰው ምንም አይነት የቤተሰብ ባክግራውንድ ቢኖራችሁ አክት ማድረግ ያለባችሁ የራሳችሁን የቤተሰብንም ህይወት መቀየር እንደሚችል በህይወት ሊያሳካው የመጣው ትልቅ ዓላማ እንዳለው በህይወት ጥሩ ነገር ወደፊት እንደሚገጥመው ሰው ነው። አምስተኛውና ለዚህ ቪዲዮ የመጨረሻው የሚሆነው አንድ ነገር ላይ ፎከስ ማድረግ ነው። ይኸውላችሁ በ26 ዓመቱ 6 ነገር ሰርቶ ሚሊዮነር የሆነ ሰው የለም። እያንዳንዱ ሚሊዮነር የጀመረው በአንድ ነገር ነው። በቃ አንድ ነገር ስኬታማ ያደርጋቸዋል። ከዛ በኋላ ያ ስኬት ሌሎች ስኬቶችን ይወልዳል እንጂ በአንድ ጊዜ ኮንቴንት ክሬሽን፣ ሶሻል ሚዲያ ማርኬቲንግ፣ ፎሬክስ ትሬዲንግ፣ ድሮፕ ሺፒንግ ያንን ሰርታችሁ ሚሊዮነር አትሆኑ። ሰው ምረጡና አንድ ነገር ላይ ፎከስ አድርጉ። ቴክኖሎጂ ላይ ለመስራት የሚፈልገው ካለ አንድ ሰው በቃ ዌብሳይት ዴቨሎፐር ነው መሆኑ ካለ ኤአይን ተጠቅሞ የሚገራርሙ አይነት ሲስተሞችን መስራት የሚችል ሰው መሆን ይችላል። በጣም ብዙ መልታይ ሚሊዮነሮች አሉ በዛ መንገድ። ማርኬቲንግ ነው መስራት የሚፈልገው ካለ ጥርሱን ነቅሶ ማርኬቲንግን ተምሮ ሚገርም ማርኬተር መሆን ይችላል። ትልቅ ኤጀንሲ ቢልድ ማድረግ ይችላል። የመጀመሪያዎቹ ህይወታችሁ 5-10 ዓመታት የሚሆኑት አንድ ነገር ቢልድ የምታደርጉበት ነው። ኦኬ አንድ ነገር ላይ ፎከስ ማድረግ ማለት ሌሎች ነገሮች በሙሉ አልፈልግም ማለት ነው። አልፈልግም የምላቸው ኮኔክሽኖች ይሆናሉ። አልፈልግም የምላቸው ገንዘቦች ሊሆኑ ይችላሉ። እንካ ስላለኝ የተባልኩኝ እንዲህ ማለት ይኖርብኛል የሆነ ሰዓት ላይ። ለምን አንድ ነገር ላይ ፎከስ ስላደረኩኝ። ፔንፉል ነው፣ ያማል። እውነቴን ነው የምላችሁ። ግን ዲሲፕሊን ሆናችሁ አንድ ነገር ላይ ፎከስ ካላደረጋችሁ የተለየ ውጤት ማምጣት እጅግ በጣም ከባድ ነው የሚሆነው። ከቤተሰባችሁ የመጀመሪያ ሚሊዮነር መሆን የምትፈልጉ ከሆነ አሁን ላይ ያላችሁበት የህይወት ስቴጅ ላይ መስራት የምትችሉትን አንድ ነገር ምረጡ። እሱ ነገር ላይ ፎከስ አድርጋችሁ የሚቀጥሉት 3 4 5 ዓመታት ስሩ። ታመሰግኑኛላችሁ። ማንም አይቶት የማያውቀውን አይነት ውጤት ቤተሰባችሁን ማምጣት ትችላላችሁ።